ስምሃል ሚስጥሩን አወጣች። ስምሃል መለስ ዜናዊ ከረጅም ጊዜ ዝምታ በኋላ ድምጿን አሰምታለች። ይህች እንደ አባቷ ምጡቅ የፖለቲካና የፍልስፍና አርዳድ አላት የምትባለው ስምሃል ትግሃት ከተባለ በብዛት የትግራይ ፖለቲካዊ ይዘቶችን ከሚያሰናዳ ሚዲያ ጋር ነበር ቆይታ ያደረገችው። የትግራይ ፖለቲካ በማን ላይ የተንጠለጠለ ነው በሚል ለተጠየቀችው የመጀመሪያ ዙር ጥያቄ ስምሃል ስትመልስ ትግራይ እንደሷ እይታ በወታደር እጅ ስር ወድቃለች ትላለች። ይህም መጪው ጊዜ በወታደርና በወታደራዊ አማራጮች ላይ ብቻ ክልሉ የተወሰነ እንደሆነ ታስረዳለች። ጋዜጠኛው በህወሓት አጉራ ዘለል አመራሮች ላይ ማዕቀብ መጣሉን በማንሳት ይህም ምን እንድምታ እንደሚኖረው ይጠይቃታል። ስምሃል በምላሿ ጥያቄው በቀጥታ መመለስ ያለበት በአሜሪካ መንግስት መሆኑን በማስታወስ አጉራ ዘለል በተባሉ የህወሓት አመራሮችና ሚዛናዊ በተባሉት መካከል ልዩነትን እንደሚያሰፋ ታስረዳለች። ጀነራል ታደሰ ወረደ ከስልጣን በኃይል ከተሰናበቱ በኋላ ከህዝብ እይታ ከመገናኛ ብዙሃን መራቃቸው ስለምንድነው በቤት ውስጥ እስር ውስጥ ገብተው ይሆን ወይ የሚል ጥያቄ ከጋዜጠኛው ቀርቦላታል። ስምሃል ስትመልስ እርግጠኛ ሆኜ የምናገረው እንደ አቶ ጌታቸው ወይም እንደ ጀነራል ጻድቃን ጥርስ አልተነከሰበትም ትላለች። ስምሃል ክልሉ በተለይም በማዕድን ዘርፍ በከፍተኛ መኮንኖች እንደተያዘ በፕሪቶሪያው ስምምነት ማግስት አዛዦች አይናቸውን ገንዘብ በማካበት ላይ እንዳሳረፉ ታስረዳለች። ይህም በጦርነት ወቅት ስላደረጉት ተግባር እንደ ማበረታቻ ወይም ኢንሴንቲቭ እንዲታሰብ ተደርጎ የተቀመረ ነውም ባይናት። ስምሃል በክልሉ ከፍ ያለ ስልጣን ያላት ፈትለወርቅ ገብረእግዚአብሔር ወይም በቅጽል ስሟ ሞንጆርኖ ከሳምንት በፊት ለመገናኛ ብዙሃን የትግራይ ህዝብ አሁን ዲሞክራሲን የሚጠይቅበት የኢኮኖሚ ነጻነትን የሚጠይቅበት ሳይሆን ህልውናውን የሚያረጋግጥበት ነው ስትል የተናገረችውን ክፉኛ ተችታለች። እንደነሱ ማለትም እንደ ህወሓት ማለቷ ነው በጦርነት ውስጥ እስካሉ ድረስ ምርጫ የሚታሰብ ጉዳይ አይደለም። ፈትለወርቅና መሰሎቿ ምንም ረብ ያለው የክልሉን ፖለቲካዊና ኢኮኖሚያዊ ችግሮች ሊፈቱ አይችሉም ትላለች። የዚህችው የፈትለወርቅ ወንድም ወይም አቶ ዳዊት ገብረእግዚአብሔር ከክልሉ የሚወጣውን ማዕድን ከኤሚራቶች ጋር በድርድር የሚያሻሽጠው እንደሆነም ትናገራለች። ይህንን ውንብድና ካላስቀረች ራሷ ፈትለወርቅ እንደምን የትግራይ ወገንተኛ ልትባል ትችላለች ስትልም ትጠይቃለች። ሁሉንም እናውቃለን የምትለው ስምሃል ወርቁ ከምን ውስጥ ወጥቶ ወዴት እንደሚላክ ማን ዋና ተሳታፊ እንደሆነም እናውቃለን ባይናት። ለምሳሌም ትላለች ስምሃል በኤርትራ ድንበር ላይ አትክልቴ የሚባል ጀነራል አለ። የዚህም ሰው ዋና አለቃው ጀነራል ምግበ ኃይለ ነውም ትላለች። ለዚህ ለሚያደርሱት ጥፋት ተጠያቂ መሆን አለባቸውም ትላለች። ስምሃል ትላለች የክልሉ መሪዎች በቃለ መልሳቸው አስገዳጅ ውትድርና ወይንም ኮንስክሪፕሽን ከብሔራዊ አገልግሎት ጋር ቀላቅለው የሚመለከቱ ናቸው ትላለች። በአጠቃላይ መምራት የተሳነው ስብስብ ነው በክልሉ ያለው ስትልም ብርቱ ወቀሳ ታቀርባለች። ስምሃል በተለይም ፈትለወርቅ ማፈር የሚገባት የእውቀት ማነስ የፖለቲካና የዲፕሎማሲ እውቀት የሌላት ሴት እንደሆነችም ነው ያስረዳቸው። ሴትዮዋ በትንሹ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቀድሞ የዛው ሀገር ፕሬዝዳንት ጆ ባይደን አስተዳደር የውጭ ጉዳይ ፖሊሲዎቻቸው ልዩነት እንኳን በቅጡ የማትረዳ ሴት ናት ስትልም ነው ዕውቀቷን ያጣጣለችው። ስምሃል በክልሉ የአሁናዊ ወቅት ላይ ያላትን ትችት ታቅርብ እንጂ በተቃራኒ ህወሓት ማለት የጠለቀ ትንተና የሚሰራ የጠለቀ የፖለቲካ መስመር ያለው በእውቀት የደረጀ ነበር ከማለት አልተቆጠበችም። ከዚያ ከነበረበት ልዕልና ወደ አዘቅት መውረዱን በእውነት የከፋ ነው ብላለች። የአሁኑ ህወሓት በወርቅ ንግድና በደራሽ ጉዳዮች ራሱን የጠመደ ነው። ምንም አይነት ስትራቴጂ የለውም። የረጅም ጊዜ ግብ የለውም። ረሃቡን እንዴት እንደሚያስታግስ ወይም እንዴት በዘላቂነት እንደሚገታ ምንም ያዘጋጀው ስትራቴጂ የለም። ስለሚመዘበረው ማዕድን ምንም ሲናገር አይሰማም ስትል ለጋዜጠኛው ትናገራለች። ቡድኑ ቀንና ማታ ስራው አቶ ጌታቸው ብሔራዊ ክህደት የፈጸመ ሰው ነው የሚል ብቻ ነው የምትለው ስምሃል እኔ ስለ ጌታቸው መስማት አልፈልግም፣ እርግጥም ነው ክህደት የፈጸመው በደስታ ነው ስትልም ትችቷን ሰንዝራለች። ጋዜጠኛው በተራው የሻዕቢያ ተጽዕኖ በትግራይ ምን እንደሚመስል ሳይጠይቃትም አልቀረም። ህወሓት ከሻዕቢያ ጋር በምን እንደተስማሙ አይገባኝም። ሻዕቢያ ግን በጦርነት ሁሉ ስላጠፋው በደል ኃላፊነት የሚወስድ አይደለም። በፕሪቶሪያ ስምምነት ሻዕቢያ ተሳታፊ መሆን ነበረበት በማለትም ትናገራለች። ስምሃል መለስ በክልሉ በሁሉም ባለስልጣናት ላይ የሰላ ትችት ሰንዝራለች። ደብረጽዮን የክልሉ ፕሬዝዳንት የሆነበትን የኢህአዴግ ጥልቅ ተሃድሶ እንዲሁ አስታውሳለች።